ሌንስ መገጠሙንና ለመገጠሙን ለይተው ማወቅ አለባቸው። ስታንዲንግ ኦቨን ያው 2 ሲሊንደር 2 ኤሌክትሪክ ያላቸው ናቸው እነዚህ። ስለዚህ መብራት ቢሄድም ሰዎች ምንም መጨናነቅ አይጠበቅባቸው። ፈስቶ ዶሮ እያሽከረከረ ይሰራል ማለት ነው እነዚህ። እዚህ ጋር ስንመጣ ደግሞ ይሄ ስታንዲንግ ኦቨን ነው። ስታንዲንግ ኦቨን ያው 2 ሲሊንደር 2 ኤሌክትሪክ ያላቸው ናቸው እነዚህ። ሳይዛቸው 60 በ60 ነው። ቁመቱ ማንኛውም ቁመታቸው በነገራችን ላይ 60 በ60 እና 50 በ50 ይባላሉ እንጂ ቁመታቸው እንዳለ 90 ነው። ቁመታቸው 90 ናቸው ማለት ነው። ይሄኛው ዴልታ ይባላል። 2 ሲሊንደር 2 ኤሌክትሪክ አላቸው። ስታንዲንግ ፋን አለው፣ ታይመር አለው፣ ግሪል አለው፣ ፋን አላቸው፣ ሁሉ ነገር እንዳለ ማለት ነው። እዚህ ጋር ከፍተን ብናያቸው 2 ፓትራ አለው። 2 ፓትራ አላቸው። አረስቶ መሳያ ያላቸው እነዚህ አረስቶ ዶሮ እያሽከረከረ ይሰራል ማለት ነው። እነዚህ ፋን አለው ያልኩሽ ምንድነው 2 ነገር የሚሰራው ፋኑ ምንድነው የሚያደርገው? አንድ ሽታ እንዲያወጣ ያደርጋል። 2 ነገር ደግሞ ሙቀቱን እንዳለ ሁሉም ቦታ ላይ እንዲያዳርስ ያደርጋል። በሚሰራበት ሰዓት ሁሉንም ነገር ፋን እያደረገ እንዲያበስል ያደርጋል ማለት ነው። ትንሽ ይሄ ደግሞ ለየት የሚልብሽ ምንድነው? ለየት የሚልበት ምክንያት ሌሎቹን እየሰራሽ ሌላው ፓትሮቹን ውጪ ከምታስቀምጡት ይሄ ማስቀመጫ አላቸው። የራሳቸው ማስቀመጫ አለ ማለት ነው። እዚህስ ማስቀመጥ ትችያለሽ። የምትፈልጊው ነገር ብቻ መክተት ትችያለሽ ማለት ነው። ትንሽ ይሄ ዴልታ ይባላል ስሙ። የቱርክ ሆኖ የአውሮፕ ስታንዳርድ ነው። የአውሮፕ ስታንዳርድ ነው። ይሄ ትንሽ ለየት የሚለው ከሁሉ ማስቀመጫ አላቸው ማለት ነው። ዋጋቸው ደግሞ ያን ያህል የሚጎዳ ነገር ኪስ የሚጎዳ ነገር አይደለም። 47,000 ብር ነው። 47,000 ብር ነው። ያው ይሄን የለጠፍንበት ምክንያት ምንድነው? ያው ኪስ እንዳይጎዳ በሚል ነው። አንዳንዴ ደግሞ የሄዳችሁ እዛ የታክሲ ምናምን ከሚወጣ እዚህ ቢገዙ ቢያንስ የታክሲውን ነው ቀንሰንኛ የዚህ ጋር ያስቀመጥንላቸው ማለት ነው። ዋጋዎች ማንኛውም ዋጋውን ብታያቸው ማለት ነው። ለዛ ስለሆነ ነውና ይሄ አሪፍ ዕቃ ነው። ዋስትና አለው። የ1 ዓመት ዋስትና አለው። ሜንተናንስም አለው። ይሄ ጋራንቲ አላቸው። ጽፈን ነው የምንሰጠው። ይሄ በዚህ በስታንዳርድ በትልቆቹ ማለት ነው ዋስትና ወረቀት ጽፈን እንሰጣለን ማለት ነው። ይሄም ደሴም ናቸው። ዋጋቸው ተመሳሳይ ቢሆንም ይሄኛው ደግሞ 4ቱም ኤሌክትሪክ ነው። ይሄ 2 ሲሊንደር 2 ኤሌክትሪክ፣ ይሄኛው ደግሞ 4ቱም ኤሌክትሪክ ነው። ዋጋው ደግሞ ተመሳሳይ ናቸው። 47 ናቸው። ትንሽ እዚህ ጋር ለማብራራት የፈለኩት ምንድነው ሲሊንደር ብዙ ጊዜ የማይፈልግ ሰው አለ። ለምንድነው የማይፈልጉበት? ይሄው ይፈነዳል፣ እንደዚህ ለልጅ እንትን ይላል የሚሉት ነገር አለ። ያ ነገር ምንድነው ቀርቷል። አሁን ያ የቀረበት ምክንያት ምንድነው? ራሱ መቆጣጠሪያ አለው። ምንድነው መቆጣጠሪያ አለው? ሴንስ አለው። ራሱም ሌንስ አላቸው። እዚህ ጋር በምትጠቀሚበት ሰዓት ራሱ ይለኩሳል። አዎ ይሄ ደግሞ ሌንስን ብዙ ጊዜ ሲሊንደሮቹ ይፈራሉ። የሚፈሩበት ምክንያት ያው ለአደጋ ያጋልጣል ልጆች እንዳይነኩት በሚልበት እንትን ነው። በፊት የነበረው ምንድነው ሌንስ አልነበራቸውም። ሌንስ የማይኖርባቸው መለኮሻ ብቻ ነው። ሌንሱ ምንድነው ለአደጋ ቶሎ አያጋልጥም። ይህን ሴስ ይከላከላል ማለት ነው። ይሄንን ራሱ ይለኩሳል። መለኮሻቸው ደግሞ ሲገዙ ሌንስ መገጠሙንና ለመገጠሙን ለይተው ማወቅ አለባቸው። እሱን ይኸው አለው። እዚህ ጋር ራሱ ይለኩሳል። እዚህ ጋር ደግሞ ሌንስ አላቸው። በነገራችን ላይ ሁሉም ያላቸው ይመስለኛል። አሁን ግን ለምን ቴክኖሎጂውም በረቀቀ ቁጥር ያው ሁሉም ነገር የተገጠመ ይመስለኛል። ያለው የሌለው አይመስለኝም። እኔ እንጃ ብዙ ጊዜ ይሄኛው በሱ ነው። ዋጋቸው እንደነገርኩሽ ነው 47,000 ብር ነው። እቺኛዋ ደግሞ ከዚህ ትንሽ ለየት ትላለች። ለየት የምትለው በምክንያት ሳይዙ አነስ ትላለች። ቁመቱ እንደነገርኩሽ ነው። ቁመቱ ሳይዙ 90 ነው ብዬሻለሁ። እቺኛዋ 50 በ50 ትላለች። 50 በ50 ይሄ 60 በ60 ነው ብዬሻለሁ። ይሄ 50 በ50 ነው። ዋጋዋ 42,000 ብር ነች። የቱርክ ስታንዳርድ ነች። 2 ፓትራ አለው። ፋን የለውም። ይሄ ግሪል የለውም። ሳይዙ ባነሰ ቁጥር ያው ግሪል አለው አንድ፣ ፋን ግን የለውም ሳይዙ ስለሚል ማለት ነው። ይሄ ላክስ ይባላል። የቱርክ ስታንዳርድ ነው። ዋጋው 42,000 ብር ነው ማለት ነው። እዚህ ጋር ደግሞ እንግዲህ ሽንኩርት መፍጫዎች ይታዩኛል። ስለ ጥራታቸው፣ አይነታቸው እንዲሁም ደግሞ ዋጋቸው ምን ይመስላል የሚለውን ንገረን። እሺ እዚህ ጋር ስንጀምር ስናያቸው ይሄ የሽንኩርት መፍጫ ከሁሉም ዛጋ ካየሻቸው ይሄም የሽንኩርት መፍጫ ነው። ግን ትንሽ ለየት የሚለው ምንድነው የማኑዋል ነው።
ማኑዋል የሆነበት ምክንያት ያው ኤሌክትሪክ አይደለችም። ያው እቺ ፕሬስ እያደረጉ ይፈጭባታል ማለት ነው። እሺ ስሟ እናት ይባላል። ሽንኩርትም ነጭ ሽንኩርትም ጎመንም ቲማቲምም መፍጨት ይቻላል ማለት ነው። ይሄኛው ማለት ነው በእጅ ነው የሚጠቀሙበት። ይሄንን ዋጋዋ እቺ 2500 ብር በሶኬት ነው የሚሰራው። ማኑዋል የለውም። ኤሌክትሪክ ብቻ ነች። ሳይዟ ደግሞ አነስ ትላለች። ይሄኛው 4 ምላጭ ነው። 4 ምላጭ ናቸው። ሽንኩርትም እንደነገርኩሽ ሽንኩርት ቲማቲም የፈለግሽው ነገር መጠቀም ትችያለሽ ማለት ነው። ከዚች ከእናት ለየት የምትለው በኤሌክትሪክ መሆኗን ብቻ ነው። ይሄም ዩኒቨርሳል ነው። ዩኒቨርሳል ደግሞ ከዚህ ትንሽ አነስ የሚለው ይሄ አነስ ይላል፣ ይሄ ተለቅ ይላል። ይሄ ተለቅ የሚልበት ይሄ ግማሽ ሲፈጭ ይሄ 1 ኪሎ ይፈጭልሻል ማለት ነው። እዚህ ጋር ትንሽ የምታያት ምንድነው ደግሞ የዚህኛው ሁለቱን ደብል ነው የያዘው። ምንድነው የያዘው? አንድ በኤሌክትሪክ እና በማኑዋል ማለት ነው። መብራት በሚጠፋበት ሰዓት በማኑዋል መጠቀም ትችያለሽ ማለት ነው። ስለዚህ መብራት ቢሄድም ሰዎች ምንም መጨናነቅ አይጠበቅባቸውም። ግን ስጋ ባይፈጭበት ይመረጣል። ለምን ብዙ ጊዜ ሞተራቸውን የማዳከም ስራ ናቸው፣ ያዳክማሉ። ስጋ ባይፈጭ ጥሩ ነው። ይሄ ሽንኩርት፣ ቲማቲም፣ ጎመን ምናምን ነገሮች መፍጨት ይቻላል ማለት ነው። ዋጋው ስንት ነው? ይሄኛው 3500 ብር። ይሄኛው ደግሞ አርሸን ይባላል። አርሸን ደግሞ ከዩኒቨርሳል ትንሽ ሰፋ ያለ ነው። በዛ ላይ ደግሞ ትንሽ ይሄ ማይካ ነው፣ ይሄ ብረት ነው። ቢወቅ አይሰበርም ማለት ነው። ይሄኛው አርሸን ይባላል። አርሸን የሚባለው አዲስ ገና የመጣ ነው። አርሸን በስጋ መፍጫ በጁስ መፍጫ ምናምን ነበራቸው። አሁን ደግሞ በሽንኩርት መጥቷል ማለት ነው። ሳይዙ ተለቅ ይላል። 1 ኪሎ ነው በአንድ የሚይዘው። ይሄም ስጋ ብትፈጭበት ችግር የለውም። ለምን ሳይዙ ከፍ ስላለ ጉልበቱን የመፍጨት አቅም ስላለው ማለት ነው። ሽንኩርትም ስጋም ጨጓራም የመፍጨት አቅም አለው ይሄኛው ማለት ነው። አንዳንዴ ግን የሽንኩርት መፍጫዎች ስጋ ሲፈጭባቸው ሞተራቸው ወይንም ደግሞ ምላጫቸው ይበላሻል ይባላልና ከሱ አንፃር ኦኬ። ይሄኛው እንደነገርኩሽ ሞተሩ ይችላል ብዬሻለሁ። ለምን ይሄኛው አይችልም? ይሄኛው ግን ይችላል። ለምን ሳይዙ ከፍ ብለዋል፣ ጉልበቱም ከፍ ስለሚል። ምላጩ ላልሽው ነገር ደግሞ አሁን ምላጩ ይደልዛል የሚል ነገር አለ። እሱን ደግሞ ያው ማስመረድም ይቻላል። ግን ነጭ ሳይሆን ያው ቀይ የሆኑትን እሱን መራርጦ መፍጨት ይቻላል። አንዳንዴ ነጭ ሲሆንበት ነው የሚደልዝበት። እሱ ለመቁረጥ ምናምን ነገር ስለሚሟልጭ የዛ ሰዓት ነው የሚደልዘው። እዛ ስለሆነ ስጋውን ግን ቀይ ከሆነ ዝም ብሎ ስለሚቆርጠው ምንም አይሆንም። ግን ሲደልዝ ደግሞ ማስመረድ ይቻላል ለማለት ፈልጌ። ይሄ አርሸን ዋጋው ይሄ 5000 ብር ነው። ዋጋው ከፍ ይላል። እዚህ ጋር ስንመጣ ደግሞ ከአርሸንም ትንሽም ለየት ይላል። ሞተሩም ከፍ ያለ ነው፣ ሳይዙም ከፍ ያለ ነው። ይሄኛው 7600 ብር ነው ዋጋው። ሽንኩርትም ጨጓራም ሁሉም ነገር የመፍጨት አቅም አለው። ይሄኛው እዚህ ጋር ይችኛው ለሽንኩርት ይሄ የሚያስመርጥ መሰለኝ አይደል? አንድ ቁጥሩ ስለሆነች ያው ሽንኩርት ወይ ቲማቲም ወይ ጎመን መፍጨት ይቻላል ማለት ነው። ሁለት ቁጥሩን ስትነኪ ደግሞ ስፒዱ ስለሚጨምር የሚይዘው መጠንን በስፒድ ለመፍጨት ነው፣ ጉልበቱን ከፍ ለማድረግ ነው። እዚህ ጋር ስንመጣ ሶስተኛው ቁጥር ደግሞ ስትነኪ ደግሞ ስጋውም ሽንኩርቱም የመፍጨት ጉልበት አለው ማለት ነው። ይሄኛው ዋጋው 7600 ብር ነው። ይሄኛው ደግሞ ትንሽ እዚህ ጋር ካየሻቸው እንዳለ ይሄ ትንሽ ለየት የሚለው ምንድነው? ራሱን የቻለ ምላጭ አለው። ስጋ ሲሆን ራሱን የቻለ ምላጭ አለው። ለሽንኩርት ሲሆን ደግሞ ራሱን የቻለ ምላጭ አለው ይሄኛው ማለት ነው። ይሄ አሁን ለምንድነው የሆነበት ምክንያት ምንድነው? አሁን እንዳልሽው ቅድም እንዳይደልስ ስጋውን ፈጭተ ደግሞ ሽንኩርትን ከምትፈጪ ራሱን የቻለ ምላጭ ስላለው ማለት ነው። ይሄ ሙሉ አክሰሰሪ የተባለ ነው። ስሙ ሆቢ ሎቢ ይባላል። ሙሉ አክሰሰሪ አለው ማለት ነው። ዋጋው 7600 ብር ነው። መልካም። እዚህ ጋር ይችኛው ደግሞ አዲስ የመጣች ነች። በዛ ላይ ደግሞ ፋን አላቸው። በነገራችን ላይ ፋን ስልሽ ምንድነው? ሞተሩ በሚሰራበት ሰዓት ፋን ያደርጋል፣ ሙቀት እንዳይፈጠር የዛ ሰዓት ፋኑን ይከላከልልሻል ማለት ነው። ይችኛው ደግሞ ከዚህ ትንሽ ለየት የምትለው ሳይዙ ከፍ ይላል። ይሄ 1 ኪሎ ይይዛል። ይሄኛው ደግሞ 1 ተኩል ነው የሚይዘው። ይሄም ሽንኩርትም ስጋም የመፍጨትም ይቻላል ማለት ነው፣ ጉልበቱን ከፍ ስለሚል ማለት ነው። ይሄ ዋጋው አንድ ነው፣ ደሴም ናቸው። 7600 ብር ነው ዋጋቸው ይሄኛው ማለት ነው። እዚህ ጋር ደግሞ ከሁሉም ካየሻቸው እንዳለ ይሄ ትንሽ ለየት ይለው ምንድነው? ስታየው የሽንኩርት ይመስላል። አዎ ሽንኩርት ይፈጫል። እንደገና ደግሞ ስጋም የመፍጨትም አቅም አለው። ለምንድነው አቅም አለው ብትይ ኮሜት ይባላል። ኮሜት ያው የፊሊፕስ ነው ብዬሻለሁ። ይሄ ፉድ ፕሮሰሰር ነው። የሽንኩርት መፍጫም አለው፣ የጁስ መፍጫም አለው፣ የቡና መፍጫም አላቸው ይሄኛው ማለት ነው። ሞተሩን እየተቀያየረ ሽንኩርቱን ስታነሽው ጁሱን ማስቀመጥ ይቻላል ማለት ነው። ይሄ ዋስትና አለው የፊሊፕስ ብራንድ ስለሆነ ማለት ነው። ዋጋው ይሄኛው ደግሞ 11000 ብር ነው። ይሄ 11000 ብር ደግሞ አነስ ሲል ደግሞ አንዳንድ ጊዜ ፊሊፕስ ይባል ቺፒውን መስላል ይችላል። ዋጋው ከፍ ያለ ይመስላል። ዋጋው ፊሊፕስ ራሱ ከሆነ ይጨምራል። ኮሜት እንደነገርኩሽ አነስተኛ ነው፣ ገና ማስታወቂያ እየተሰራ ነው። ለዛ ስለሆነ ነው ዋጋው የቀነሰበት ምክንያት።
እሺ እዚህ ጋር ደግሞ እንግዲህ የፒዛ መጋገሪያዎች ይታዩኛልና ስለነዚህ ስለ ጥራታቸው ስለ አይነታቸው ንገረን። እሺ እነዚህ የፒዛ መጋገሪያዎች ናቸው። ብዙ ጊዜ ፒዛ መጋገሪያዎች እንደምናውቀው በፊት የነበሩት ፍላቶች ነበሩ የፒዛ መጋገሪያዎች። አሁን ትንሽ ጎድ ያለበት ምክንያት ምንድነው? ያው ፒዛም ይጋግራል፣ ጥብስ ነገር የሚጠበስበታል፣ ሩዝ የሚቀቀልበታል፣ ብዙ አይነት አለ። አሁን ቲክቶክ አለ። ቲክቶክ ላይ ዩቲዩብ ላይ ምናምን አይታችሁት ሁሉም ነገር የሚሰራው ነገር በስቲም ስለሆነ የስቲም ነገሮች እንዳለ ይሰራል ማለት ነው። ይሄ በሴራሚክ ነው፣ ሀውቹ ይባላል። ሳይዙ 44 ኢንች ነው ስፋቱ ማለት ነው። ዋጋው 9,000 ብር ነው ማለት ነው። ይሄኛው ሀውቹ ይባላል። የፒዛ በሴራሚክ ነው። እችኛው ደግሞ ከዚች አነስ ትላለች። ይሄ ደግሞ ሀውቹ ይባላል። ይሄም ስማቸው አንድ አይነት ነው። ሳይዙ ደግሞ ይሄ 40 ኢንች ነው ስፋቱ ማለት ነው። በሴራሚክ ነው። ይሄም ዋጋው ደግሞ 7,500 ነው። የፒዛም የፈለግሽው ነገር መጠቀም ትችላለች ማለት ነው። እችኛው ደግሞ ከነዚህ ሁለቱን ትንሽ ለየት የምትለው ምንድነው? ስቴንለስ ስቲል ነው። የበፊቱ ብረት ማለት ነው። ይሄኛው ስቴንለስ ስቲል ነው። ይሄኛው ቢወድቅ ያው አይሰበርም። ያው ሴራሚክ ወደቀ ያው ይሰበራል በሚል ነው። ይሄ ትንሽ አይነት አነስ ይላል። ዋጋው ደግሞ ይሄኛው 40 ኢንች ነው። ለጊዜው 42ቱ ስለጨረስን ነው እንጂ ይሄኛው 40 ነው። ባለ 40ው 5,500 ብር ነው። 42 ኢንቹ ደግሞ በራሱ ሆኖ ሳይዝ 6,000 ብር አለ። 45 ኢንች ደግሞ 6,500 ብር አላቸው። ዋጋቸው በአንዳንድ ሺህ ብር ልዩነት አላቸው ማለት ነው። ሳይዙ ከፍ ባለ ቁጥር ሀላ ኤሌክትሮኒክስ ላይ ተገኝተን ድስቶችን እንዲሁም ደግሞ የሽንኩርት መፍጫ ከዛም ተጨማሪ እንግዲህ የቡናዎችን አይተናልና በመጨረሻም እንግዲህ የእናንተን ሰዎች አይተው መግዛት እንዲሁም ደግሞ ኮንታክት ማድረግ ለሚፈልጉ አድራሻና ስልክ ቁጥር አስቀምጥልኝ። እሺ አድራሻችን አጎና ሲኔማ አካባቢ ይባላል። አጎና ኤሪያ ውስጥ ነው የምንገኘው። የሾፓችን ስማችን ደግሞ ሀላ ኤሌክትሮኒክስ ይባላል። በዛ ደግሞ ለማግኘት ከፈለጉ ስልክ ቁጥራችን 0921 37 82 34። በዚህኛው ደግሞ ተጨማሪ ስልክ ደግሞ ከፈለጋችሁ 0923 05 05 55 በዚህ ደውላችሁ መጠየቅ ትችላላችሁ። እሺ ስለነበረን ጊዜ በጣም ነው የማመሰግነው። እኔም አመሰግናለሁ። ውድ ተመልካቾቻችን በዛሬው ፕሮግራማችን እንግዲህ ሀላ ኤሌክትሮኒክስ ላይ ተገኝተን ለእናንተ ለውድ ተመልካቾቻችን የኪችን እቃዎች ዋጋቸው፣ ጥራታቸው ምን ይመስላል የሚለውን እንግዲህ ያሳየናችሁ ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ዩቲዩብ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰባችን ይሁኑ። መልካም ቆይታ ይሁንላችሁ።